እኔ ከእሷ ጋር ላወራ ነው። ውጣሽ በጠባይ ውጣልኝ። የሚያግባባን ከሆነ እንደ ወንድ ለምንህ ብቻ ይኸውልህ ንዴት ውስጥ ነው ያለው። በንዴት ሰው መጥፎ ነገር እንደሚያረጋጋለሁ። እባክህ ችግር የለውም። ምንም አይነት ነገር እንዳታረግ። እሺ ውጣሽ። ስለዚህ ደግሞ አሟተል ይቅርታ ሰርበኝ ብታስወጣ መታየኝ ብታስወጣ ችግር የለም። ሩታ እባክህ ችግር የለም። ኖ እሱ ውጣ ምናምን ስላለክ ሳይሆን በእንደዚህ አይነት ሁኔታ ውስጥ ለአንተ እዚህ መቆየት ጥሩ አይደለም። ሲቀጥል ደግሞ ዲስሪስፔክት እየተደረግ እንደዚህ እንድትቀመጥ ስለማልፈልግ ይሄዳል። አንተ ስላልከው ሳይሆን እኔ ስላልኩት ይሄዳል። ይቅርታ። ቻው። እደውልልሃለሁ። መልካም ጊዜ ይሁንላችሁ። ይቅርታ። እንደዋወላለን። እንዳላይ በራፌ ላይ እንዳላይ እንደዋወላለን። በራፌ ላይማ ዘበኛ አይደለሁኝም እኔ እዚህ ጋር የምቀመጠው። እንደዋወላለን። በቃ ቻው። እደውልልሃለሁ። 4 ቀን ነው ደግሞ ይቀረን። እሺ ችግር የለም። ለሰው ልጅ ማስታወስ ያስፈልገዋል። አሁን ምን ላስታውስህ? ራስህ ላይ ሌላ ጣጣ እንዳትመዝ፣ ምንም ነገር እንዳትፈጥር። ሰማኛለህ? ቤትህ ምናምን ቤት የምትለው ግንብና ምናምን ሊሆን የሚችለው ተረዳኸኝ? ሀሳቤን አለ። እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታደርግ አትችልም። ግን የተማራት መስልም ሲያዩክ ባይ ይሶዬ አመሰግናለሁ። ቻው። ደህና ሁንልኝ። እደውልልሃለሁ። ደላላንቱን መጨረሻውን አሳያለሁ። መልካሙን እመኝልሃለሁ። ባይ። ቻው። ራስን ጠብቂ። ምንም አይነት ነገር ከተፈጠረ ጩሂ። ጎረቤት ምናምን ሊደርስ ምንም ሊፈጠር አይችልም። ታች ዘበኞቹ ነግራችኋለሁ። እንትን በይ። እሺ ባይ። ደህና ዋል። ምንድን ነው እንደዚህ ያደረገ? ምን ነው እንደሚያናድድህ? ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናዳለህ ብዬ አልጠበኩም ነበር። በሰላም የምትናደድከው ለስርዓት ለምን አይኖርሽም? ምን ውስጥ ትገባለህ? እንዴት ከርበታችን የሆነ ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት። እንደዛ ነው እንደ የምታስበው? ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር። አቅሙ ስለሌለክ እንጂ። አቅሙ ስለሌለኝ ሳይሆን ጭንቅላት ስላለኝ ነው። ዝም ያልኩት ማለት ነው። በጣም ጭንቅላት አለ አንተ። ስለዚህ አሁንም ቢሆን ባትፈታተኝ ደስ ይለኛል። ወይኔ አሊያም ለይቄ እወጣልሻለሁ ቤቱን። ጭንቅላት አለ ለካ። ደስ እየነገርኩሽ ነው። አሊያም ቤቱን ለይቄ እወጣለሁ። እንደፈለግሽ መሆን ትችያለሽ። ምርጫ አንተ ነው። ብዙ ነገሮችን እያሳለፍኩሽ ነው ያለሁት። ምርጫ አንተ ነው። እንደፈለግሽ ስነ ስርዓት እንዲኖርሽ አሁንም ደጋግሜ ነው የምጠይቅሽ። ስርዓት ይኖርሽ። ከማን ልማር ስርዓት? ከአንተ አስተምረኝ እስቲ ስርዓት እንዴት አይነት እንደሆነ። መጀመሪያ አንተ ስነስርዓት እንዴት እንደሆነ አንተ ስነስርዓት መጀመሪያ እንዴት እንደሆነ ወቅና። ትልቅ ንቀት እያሳየሽ ነው። ቤት ድረስ ነው ልጁን ይዘሽ መጣ። አንተ ማንንም ጎትተህ ስትመጣ አስከብረኸኝ ነበር። እንደዛ ነው የሚሰማ? እንዴት ነው ስሜቱ? ደስ ይላል አይደል? እኔ ያመጣው ሰው ከዛ በፊት እዚህ ቤት ውስጥ መጥቶ የሚያውቅ ሰው ነው። ገባሽ? ስሜቱ ደስ ይላል። እንዴትም ሆነ እንደዛም ሆነ እንደዚህም ሆነ በቃ ስሜቱ በጣም ቆንጆ ነበር አይደል? ደስ ይላል አይደል? ልክሽን ባታልፊ ጥሩ ነው። ማን ልክ እንዳለፈው? ልክሽን ባታልፊ ጥሩ ነው። ማን ልኩን እንዳለፈው? የሰው ልጅ የትኛው ጊዜ እየነገርኩሽ ነው እኮ። የትኛው ጊዜ ደግሞ ደጋግሜ እያስረዳሁሽ ነው። የትኛው ጊዜ ከቻልሽ ማለት ነው። ነገሮች ካበቁ ካለፉ በኋላ ዋይ ነው የሚሆንብሽ ላንቺ። እውነትህን ነው። አንተ ዛሬም እንደዛ ነው የምታስበው? እንደዛ ነው የሚሰማክ? በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ተከታታዮች በሙሉ ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? ክርስቲያን ወገኖችም ሰላም ብያለሁ። ባላችሁበት የአላህ ህዝነት አይላችሁ ላለሁኝ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ እኔ በጣም ሰላም ነኝ። እንግዲህ ለዩቲዩብ አዲስ ጀማሪ ነኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ፣ አበረታቱኝ። አዲሶቹም ሰብስክራይብ በማድረግ ነባሮቹም ሼር ላይክ በማድረግ አበረታቱኝ። ውድ ሀገሬ ልጆች በቅንነት አበረታቱኝ። ኢንሻአላህ ጥሩ ነገር ይዤ እመጣለሁኝ። ኢንሻአላህ ወደፊት ጥሩ ነገር ይዤ እመጣለሁ ብዬ አስባለሁ ማለት ነው። እና ዛሬ የመጣሁት ስለ አብርሃምና ስለ ሩታ ነው። ማታ እንግዲህ እንዳያችሁት ይሄን ነገር ስሰራ ተገቢ ነው ብዬ አላስብም።
ግን ያው ስሜቱን ምን ያህል እንደሆነ ስሜቱ እንዲያውቅልኝ ስለፈለኩ ነው። በዚህ አይነት ነገር ሁለተኛ አይደገምም፣ አልመጣም እንደዚህ ብላለች እና ኢንሻአላህ ይታረቃሉ ብዬ ተስፋ አለኝ። ማነው ደስ የሚለው እስቲ የአብርሃምና የሩታ መታረቅ በጣም ደስ የሚለው። በነገራችን ላይ በጣም ጥሩ ማለት በጣም በቃ ቡታጅራዎች በጣም ምርጥ ናቸው። ምክንያቱም በጣም ብዙ ሰው እያሳደጉ ነው ያሉት፣ እነሱ ስራ ነው እየሰሩ ያሉት እና በጣም በቃ ተራሳቸው አልፈው ለሰውም እየተረፉ ሰውን በቃ ብዙዎቹን እያሳደጉ እያበረታቱ ነው ያሉት እና በዚህ አጋጣሚ አብርሃምንም ሆነ ሩታንም በጣም ነው የማደንቃቸው፣ አድናቂያቸው ነኝ። ኢንሻአላህ ደግሞ ታርቀው ባንድ ሆነው የሚመጡበት ቀን በጣም ናፍቆኛል። በጣም በጉጉት ነው የምጠብቀው እና ምን ትላላችሁ? ይሄ ነገር በድጋሚ አይደገምም ብላለች። እንዳያችሁት መግቢያውም ላይ እንግዲህ ኢሳምን በጣም ያው አንቺና ስላልሽ ነው እንጂ በጣም ፈርቻለሁ እያለ ነበረ ማታ። ኢንሻአላህ እንግዲህ ዛሬ አዲስ ነገር እንጠብቃለን። ስለ አብርሃምና ስለ ሩታ ይታረቃሉ፣ ባንድ ይመጣሉ። እንግዲህ ኢንሻአላህ ከዚህ በኋላ እንደዚህ አይነት ነገር አይደገምም። እስካሁን የሰራነው ነገር ተገቢ ነው ብዬ አላስብምና ከዚህ በኋላ እናስተካክላለን ብላለች። ኢንሻአላህ እንጠብቃለን ጥሩ ነገር።